እሺ እንደምን ቆይታችኋል? እንግዲህ በዛሬው ቪዲዮ ይዤላችሁ የመጣሁት የጃቫስክሪፕት ቱቶሪያል ነው ማለት ነው። እንግዲህ በዚህ ተከታታይ ቪዲዮዎች የማቀርብላችሁ ምንድነው የጃቫስክሪፕት ፕሮግራሚንግ ላንጉጅ ነው ማለት ነው። እንግዲህ የጃቫስክሪፕት ላንጉጅ ለተለያዩ ዌብሳይቶች የምንጠቀመውን ላንጉጅ ስለሆነ ከዚህ በፊት የተማርናቸውን ኤችቲኤምኤል፣ ሲኤስኤስን በመጠቀም ከጃቫስክሪፕት ጋር በማድረግ ሞር ፋንክሽናል የሆነ ዌብ ፔጅን ዴቨሎፕ ለማድረግ የሚጠቅመን አንድ ፕሮግራሚንግ ላንጉጅ ነው ማለት ነው። ስለዚህ በዛሬው ቪዲዮ እሱን እንመለከታለን። እንግዲህ ዋት ኢዝ ጃቫስክሪፕት የሚለውን ስንነሳ ጃቫስክሪፕት ኢዝ የፕሮግራሚንግ ላንጉጅ ዛት ዩዝድ ቱ ሜክ ዌብሳይትስ ኢንተራክቲቭ ኢት አሎውስ ዌብ ፔጅ ዛት ሪስፖንድ ዌን ዩዘርስ ክሊክ ታይፕ ኦር ኢንተራክት። ምን ማለት ነው? እንግዲህ ፕሮግራሚንግ ላንጉጅ ማለት ለተለያዩ ዌብ ፔጆችን ለመስራት የምንጠቀምበት ሲሆን ሞስት ታይም ምንድነው አንድ ዩዘር ክሊክ በሚያደርግበት ጊዜ ወይ በሚጽፍበት ጊዜ ወይ የተለያዩ ነገሮችን በሚያደርግበት ጊዜ ኢንተራክት እንዲያደርግ ወይም ደግሞ ሪፈር እንዲያደርግ ኦር የተለያዩ ነገሮች ኢንተራክቲቭ ለማድረግ የምንጠቀምበት ነው ማለት ነው። ዌር ጃቫስክሪፕት ራንስ ጃቫስክሪፕት የት ራን እናደርገዋለን? ይህን አይዲያ እንግዲህ ኤችቲኤምኤልም ስንማር ሲኤስኤስም ስንማር አንስተነዋል። ምንድነው ራን የሚያደርገው በብራውዘሮቻችን ላይ ነው። ለምሳሌ ክሮም፣ ፋየርፎክስ፣ ኤጅ እንዲሁም ወደፊት እንማረዋለን በኖድ ጄኤስ ሰርቨሮች ላይ ራን ማድረግ ይችላል ማለት ነው። ፐርፐዙ የጃቫስክሪፕት ምንድነው? ዋት ኢዝ ዘ ፐርፐዝ ኦፍ ጃቫስክሪፕት? ኢት አድስ ኢንተራክቲቪቲ ቱ ዌብ ፔጅስ፣ ኮንትሮልስ ፔጅ ቢሄቪየር፣ ሃንድልስ ዩዘርስ ኢንፑት፣ አፕዴትስ ኮንተንት ዊዛውት ሪሎዲንግ ዘ ፔጅ፣ ክሬትስ ዳይናሚክ ኤንድ ሪስፖንሲቭ ዌብሳይት። ሚንስ ለዌቡ ኢንተራክቲቪቲውን ይጨምራል። የተለያዩ የፔጁን ቢሄቪየር ኮንትሮል ማድረግ እንችላለን። ዋይድ የሚያደርግ ሊሆን ይችላል በፒሲ ሲከፈት ያንን ሼፑን አስተካክሎ ኮንትሮል ማድረግ ይችላል ማለት ነው። የዩዘርን ኢንፑት ሃንድል ማድረግ ይችላል። ማለትም ቫሊዴት ማድረግ ሊሆን ይችላል። ስም ሲያስገባ የሆነ ካራክተሮችን ይሄ መግባት አይችልም፣ ይሄ መግባት ይችላል። የተለያዩ እንደዚህ ኢንተራክቲቭ የሆነ ዌብሳይት ቢልድ እንድናደርግ ሄልፕ የሚያደርጉ ነገሮች ማለት ነው። ፔጁን ሪሎድ ሳናደርገው ውስጡ ያሉት ኮንተንቶች ሪሎድ አፕሎድ እንዲያደርጉ አፕዴት እንዲያደርጉ ያግዘናል። እንደዚህ አይነት ኢንተራክቲቭ የሆነ ዌብ እንድንሰራ ይረዳናል። ዳይናሚክ የሆነ ስታቲክ ሚንስ ስታቲክ የሆነ በኤችቲኤምኤል ብቻ የምንሰራው ይሄ ስትራክቸር ብቻ የሆነው ሲሆን ዌብ ግን የሆነ ሪስፖንስ የሚሰጥ የሆነ ቼንጅ የሚያደርግ የሆነ ኢንተራክት የሚያደርግ ነገር ያለው ማለት ነው። ሪስፖንሲቭ ነው፣ ሪስፖንድ ያደርጋል። ዛስ ሚንስ ሪስፖንሲቭ ዌብ ሚንስ ፒሲ ላይ ስንከፍተው ያለው እና ስልክ ላይ ስንከፍተው ያለው ለዩዘሩ ፍሬንድሊ እና ኮምፓቲብል የሆነ ዩአይ መስጠት አለበት። ያ የማይሆን ከሆነ ግን በስልክም እንደዛው እንደ ፒሲው ካልሰፋውኝ የሚል ከሆነ ኮንተንት መቆራረጥ ሊኖር ይችላል። የተለያዩ የማይታዩ ነገሮች ሊኖሩ ይችላሉ። ሶ በስልክ በአንድሮይድ ኦር በስልክና በፒሲ የሚከፍተውን የሚያሳየውን ዩአይ ኮንትሮል ማድረግ እንችላለን ማለት ነው። ጃቫስክሪፕት ኤንድ ዌብ ስትራክቸር ይላል። ጃቫስክሪፕት እንግዲህ ከዚህ በፊት ኤችቲኤምኤልን አይተናል። እንዴት አድርገን ስትራክቸሮችን ኤችቲኤምኤል ስትራክቸርን ቢልድ እንደምናደርግ ኤሌመንቶችን ተጠቅመን ምናምን። ሲኤስኤስ ደግሞ ዌቡን ለማሳመር የተለያዩ ሲንታክሶችን በመጠቀም ዌቡን ለማሳመር ሞክረናል። ከዚያም በመቀጠል ደግሞ ጃቫስክሪፕትን በመጠቀም አሁን ላይ የማሳያችሁ ቢሄቪየሩን ኮንትሮል ማድረግ፣ ኢንተራክቲቭ እንዲሆን ማድረግ፣ የሆነ ፋንክሽን እንዲሰጥ ማድረግ ነው ማለት ነው። ሌላው ቫሪያብሎች ናቸው። ቫሪያብል ማለት እንግዲህ ምንድነው እንደ ስም ሆኖ አሁን ለምሳሌ የኔን ሙሉ ስም የአብስራ አሸናፊ ብሎ ሙሉ ለመጻፍ ሙሉ በየቦታው ለመጻፍ ብዙ ቦታ ቢፈልገው ሙሉ ለመጻፍ ያስቸግራል። ነገር ግን ቫሪያብል ምንድነው የአብስራ አሸናፊ የሚለውን ኤን በምትል ፊደል ወይም ኔም በሚል ስም እንይዘውና አሁን ያንን የአብስራ አሸናፊ አንልም። በየቦታው ኔም የምትለዋን ብቻ ቫሪያብል በየቦታው እናስገባለን ማለት ነው በፈለግነው ቦታ። ስለዚህ ምንድነው ቫሪያብልስ አር ዩዝድ ቱ ስቶር ኢንፎርሜሽን ዛት ካን ቢ ሪዩዝድ ኦር ቼንጅድ ዋይል ዘ ፕሮግራም ራንስ። ምንድነው ኢንፎርሜሽን ስቶር ያደርጋል። ያንን የሰጠሁትን ስም ስቶር አደረገ። ያንን ድጋሚ ለመጠቀም በምፈልግበት ጊዜ ያን ቫሪያብል መጥራት ነው በየቦታው። ስለዚህ እንደዚህ አይነት አገልግሎትን ይሰጣል። እንዲሁም ቼንጅ ያደርጋል ፕሮግራሙን ራን በምናደርግበት ጊዜ ማለት ነው።
ዳታ ታይፕ የምንላቸው እንግዲህ በጃቫስክሪፕትን በምንጠቀምበት ጊዜ ቴክስቶች አሉ፣ ስትሪንጎች ማለት ነው። ነምበሮች አሉ፣ ቁጥሮች፣ ትሩ ፎልስ ቫሊዩስ እነዚህ ቡሊያንስ ይባላሉ። ሊስቶች አሉ፣ አሬ የምንላቸው ኦብጀክቶች አሉ፣ ስትራክቸር የሆኑ ዳታዎች አሉ። እነዚህ ሞር በቱቶሪያል ወይም በቪዥዋል ስቱዲዮ ላይ እየሰራን በደንብ የምናያቸው ይሆናል ማለት ነው። ሌላው እነዚህ ኦፕሬተርስ የሚባሉት የጃቫስክሪፕት ቢሄቪየርስ ምንድናቸው? ፐርፎርም የሚያደርጉ ናቸው አክሽኖችን። ዛት ሚንስ ላይክ ኮምፓሪዝን፣ አዲሽን፣ አሳይመንትስ። ዛት ሚንስ የሆነ ቁጥሮችን አድ ማድረግ ይችላል። ካልኩሌተር ልንሰራ እንችላለን። ኦፕሬተሮችን በመጠቀም እነዚህ አዲሽን፣ ሰብስትራክሽን፣ ዲቪዥን፣ መልቲፕሊኬሽን እነሱን በመጠቀም የተለያዩ የፋንክሽኖችን ወይም ስራዎችን ተግባራዊ ማድረግ የሚችሉ ናቸው ኦፕሬተሮች የምንላቸው። they can help in calculations and decision making. decision making means የተለያዩ ኮንዲሽኖችን ከተለያዩ የዌቡ ዳታ ከሰበሰበ በኋላ ይሄ ሰውዬ አይ መግባት ይችላል፣ አይ መግባት አይችልም የሚሉ ዲሲሽን ሜክ እንዲያደርግ የተለያዩ ነገሮች እንዲሰራ ማድረግ ይቻላል ማለት ነው። ካልኩሌት እንዲያደርግ ማድረግ ይቻላል ማለት ነው ዩዚንግ ጃቫስክሪፕት። ፋንክሽንስ ፋንክሽን የምንላቸው ደግሞ ምንድናቸው? ሪዩዜብል ብሎክ ናቸው። ብሎኮች የምን ብሎክ? የኢንስትራክሽን ብሎክ ናቸው ማለት ነው። ምንድነው እነዚህ ፋንክሽን እያልን የምንሰራቸው ስራዎች የሆነ ተግባርን የሚሰጡ ማለትም ከዳርክ ቲም ወደ ላይት ቲም ሊሆን ይችላል፣ የተለያዩ ወደ ዋይት ቲም ሊሆን ይችላል። እነዛን ተግባራቶች ስንሰራ በፋንክሽን በተግባር ምንድነው ያንን ስፔሲፊክ ተግባር እንዲተገብሩልን የምንጠቀማቸው ሪዩዜብል የሚሆኑ ብሎኮች ናቸው ማለት ነው። ኮንዲሽንስ ሚንስ that allow the program to make decision ምንድነው ኮምፒውተሩ ዲሲሽን ሜክ እንዲያደርግ የሚያደርጉት ናቸው። ኮንዲሽን ሚንስ አሁን ለምሳሌ የአንድ ተማሪ እድሜ 17 ብሎ ቢያስገባ ኦር እድሜ 16 ብሎ ቢያስገባ ይህ ተማሪ ከእንደዚህ ዓመት በላይ ከሆነ አይ ጣለው፣ እንደዚህ ዓመት በላይ ከሆነ ትሩ፣ እንደዚህ ዓመት በላይ ከሆነ ፎልስ የሆነ እንደዚህ ያለ ዌዘር ኮንዲሽን እየሰጠ ዌዘሩን አይቶ ከ18 በላይ ከሆነ አይ ይሄ ተማሪ በቃ መግባት አይችልም እዚህ ዌብ ውስጥ ብሎ እንዲከለክል እንደዚህ አይነት ኮንዲሽኖችን የምንሰራበት ነው ማለት ነው። ሉፕ የምንለው ደግሞ ሉፕ repeat actions multiple times, they help perform repeated tasks without writing the same instruction many times. የሆነ እንዲተሰራ የምንፈልገው ተግባር አለ በተደጋጋሚ ያንን ተግባር 10 በየቦታው ላይ ከምንደግም ወይም ያንን ስራ 10 ኢንስትራክሽን ከምንሰጠው ሉፕ የሚልን ይሄንን የጃቫስክሪፕት ቢሄቪየር በመጠቀም በአንድ በጣም ብዙ ጊዜ መልቲፕል ታይምስ ያንን አክሽን ሪፒት እንዲያደርግ ማድረግ እንችላለን ማለት ነው። እነዚህ ኢቨንት የምንላቸው ምንድነው? ከዌብ ፔጁ ጋር በክሊኪንግ ሊሆን ይችላል፣ በታይፒንግ ሊሆን ይችላል፣ ሙቪንግ ካርሰር በሚያደርግበት ጊዜ ሊሆን ይችላል። ኢንተራክት እንዲያደርግ ሚንስ ላይክ እንደ አኒሜሽን ሚንስ ክሊክ በምናደርግበት ጊዜ የሆነ ቶግል እንዲያደርግ ከዳርክ ቲም ወደ ላይት ቲም ኦር በምንጽፍበት ጊዜ የሆነ ሰጀስት እንዲያደርግ ኦር ምናምን የተለያዩ የሆኑ ስራዎችን እንዲሰራ የምናደርግበት አንዱ ኢቨንት የሚባለው ቢሄቪየሩ ነው ማለት ነው። ሌላው አድቫንቴጅ ኦፍ ጃቫስክሪፕት ነው። አድቫንቴጅ ኦፍ ጃቫስክሪፕት ከምንላቸው ውስጥ ለመማር በጣም ቀላል ነው። አሁን ወደፊት ስንማረው በደንብ ታዩታላችሁ። በጣም ቀላል ነው። እንዲሁም በሁሉም ብራውዘሮች ላይ መስራት ይችላል። አሁን ባለው ደረጃ በሁሉም ብራውዘሮች ላይ ራን የሚያደርግ አንዱ ፕሮግራሚንግ ላንጉጅ ነው ማለት ነው። በጣም ፋስት ነው፣ ቬሪ ፋስት ነው። በጣም አሁን ላይ ካሉት እንደ ባክኤንድም ከምንጠቀማቸው የተለያዩ ፋንክሽናሊቲን የሚሰሩ ኢንተራክቲቪቲን ከሚሰሩ ፕሮግራሚንግ ላንጉጆች ጃቫስክሪፕት ሞር ኮምፓቲብል እና ፋስት እና ኢዚ የሆነ ላንጉጅ ነው ማለት ነው። ፓወርፉል ፎር ኢንተራክቲቭ ዌብሳይትስ፣ ኢንተራክቲቭ ለሆኑ ዌብሳይቶች ፓወርፉል ነው። ምክንያቱም አሁን ላይ እንደምንመለከተው ገበያው ላይ ያሉትን ዌቦች በምንመለከት ጊዜ በጣም የተለያዩ አዳዲስ ነገሮችን እያየን ነው፣ እየተመለከትን ነው። እነዛ ሞር በጃቫስክሪፕት ነው ዴቨሎፕ የሚደረጉት ማለት ነው። ላርጅ ኮሚኒቲ ኤንድ ሪሶርስ ዚስ ሚንስ አሁን ላይ ያለው ገበያው ማርኬቱ ላይ በጣም ስፒድ እየተጠቀሟቸው ያሉት
ጃቫስክሪፕት ላንጉጆችን ሲሆን በላይብራሪ ቢለያዩም ጃቫስክሪፕት ላይብራሪ it is the leading programming language and resource። እንግዲህ የዛሬው የኢንትሮዳክሽን ፓርት ቪዲዮአችን ይሄንን ይመስል ነበረ። በቀጣይ እንግዲህ በቪዥዋል ስቱዲዮን በመጠቀም ከሌላችሁ በብራውዘራችሁ ላይ በመግባት ቪዥዋል ስቱዲዮን በማውረድ መጠቀም ትችላላችሁ። እንዲሁም የፈለጋችሁትን ቴክስት ኤዲተር ወይም አይዲኢ በመጠቀም ፕሮግራም ማድረግ የምትችሉ ሲሆን ነገር ግን ያው ቪዥዋል ስቱዲዮን ፕሪፈር አድርጋለሁ ሪኮመንድ አደርጋችኋለሁ ማለት ነው። ያው በቀጣይ ቪዲዮ የጃቫስክሪፕት ቱቶሪያላችንን እንጀምራለን ማለት ነው። አመሰግናለሁ። የቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።